ከዚህ ቀጥለን ደግሞ ሁለተኛውን የአፍሪካ ቪሌጅ ፌስትን ተከታይ ዝግጅት አብረን እንከታተለው። አሁን የምንገኘው በዚህ ቶሮንቶ ከተማ ብሉር ስትሪት ላይ ነው። ብሉር ስትሪት ብዙ ኢትዮጵያውያኖች የሚገኙበት ዛሬ ደግሞ የአፍሪካ የምግብ ዝግጅት የሚከናወንበት ጊዜ ነው። በዚህ ዝግጅት በርካታ ኢትዮጵያውያን ምግባቸውን ያስተዋውቃሉ። እስቲ ወደዛው ይዣችሁ ልዞ በጣም የሚገርም ነገር ነው። ገና አሁን ጣት ነው መሰለኝ ገና በርከት ያሉ ሰዎች የመጡ አልመሰለኝም። ግን ትናንትና ስመለከተው ደግሞ የበለጠ ደስ የሚያሰኘውን አግኝቼዋለሁ። ዛሬ ደግሞ በይበልጥ ጥሩ ነው ብዬ አምናለሁ እና በእውነቱ እንዲህ አይነቱ ነገር የመጀመሪያው ሆኖ እንዳይቀር የመጨረሻው እንዳይቀር ሁልጊዜ በዚሁ ቢቀጥል ደስ የሚል ይመስለኛል። ብዙዎችም ይሄ አንድ አፍሪካኖችን እንዲገናኙ ለማድረግ እንዲተዋወቁ ለማድረግ እኛም ደግሞ ቅርሳችን ምን አይነት እንደሆነ ሰዎችም እንዲያውቁ ለማድረግ ለካናዳ ሕዝብ በጣም የሚያስፈልግ መሆኑን ነው ለማግኘት የምፈልገው እና እያንዳንዱ ሰዎች በያሉበት ቦታ ላይ ሆኖ ወደፊትም ቢሆን በይበልጥ እንዲሳተፉ ማድረግ ምክር መስጠት ያስፈልጋል። ብዙዎች ግን እስካሁን የታዩም የሉም። ግን ወደፊቱ ግን ያየሁት አንድ ሁለት ሶስት ነው። በርከት ያለ ወደፊቱ ቢመጡ ደግሞ የበለጠ ያስደስታል ብዬ አምናለሁ። በዚህ ዝግጅቶቻቸውን ካቀረቡት አንዱ ራንዴቡ የተሰኘው በኢትዮጵያውያን ዝነኛ የሆነው ምግብ ቤት ነው። ጤና ይስጥልኝ፣ እንደምን አለሽ? ምን ይዛችሁ ቀርባችኋል? ይሄ እንደምታውቁት በኢትዮጵያውያን እጅግ በጣም የተወደደ ምግብ ቤት ነው። ራንዴቡ የተለያዩ ምግቦችን ይዞላችሁ ቀርቧል። የራንዴቡ ባለቤቶች እዚሁ አጠገቤ ይገኛሉ። እስቲ ስለ ምግብ ዝግጅቱ የሚከተለውን ያብራሩልናል። ምንድን ያላችሁ? የምስር ወጥ፣ አተርክክ፣ ጾም በየአይነቱ፣ ቬጂቴሪያን በየአይነቱ፣ የስጋ ወጥና ሳላድ፣ ባርቤኪው፣ ኮርን፣ ኮፊ ሴርሞኒ። የሰው አስተያየት እንዴት ነው? ብዙ ኢትዮጵያውያኖች እዚህ መጥተዋል። ብዙ ኢትዮጵያኖችም እንዲሁም ነጮች ሌላም አፍሪካኖች ምግባችንን ሞክረውታል፣ በጣም ወደውታል። ሬስቶራንታችን እንደሚመጡ ደግሞ ፕሮሚስ አድርገዋል። Oh, it's delicious. I've got the combo with injera, and I really like it. I've had Ethiopian food a few times, and it's a really delicious food. It's not my first time having Ethiopian, but this stuff is really good. It's delicious. አሁን ደግሞ የምንገኘው ዳህላክ የተሰኘው የምግብ ሬስቶራንት ነው። እንዴት ነው ዝግጅቱ? ዝግጅቱ በጣም ጥሩ ነው። ደስ ይላል። ሁሉም እንግዶች እየመጡ ነው። ለመጀመሪያ ጊዜ ስለሆነ በጣም ጥሩ ነው። ወደፊት እንትን እያለ ስለሚሄድ በጣም እያማረልን ይሄዳል ብዬ እጠብቃለሁ። ምን ዝግጅት ይዛችኋል ማለት ነው? ያው የያዝነው ዝግጅት ፖርኮር፣ የባህላችንን ምግብ ምናምን፣ ቡና፣ ሁሉን ነገር እያስመለከትን እያሳየናቸው ነው ማለት ነው። Matano dele.
ቡናው? ቡናው በጣም ይሸጣል። በበለጠ ደግሞ የኢትዮጵያ ቡና የቡና መሰረቱ ኢትዮጵያ መሆኗን በደንብ ለማስተዋወቅ ችለናል። በተለይ ትላንት ዝናቡ ነው እንጂ ያስቸገረው በደንብ ቡና ነው የተሸጠው ከሌላው ነገር። Okay, the coffee is great and the hospitality is wonderful. And my daughter really likes the popcorn. She's really enjoying the snacks. And it's good to learn something new. I have had Ethiopian food, but I never had the coffee. It's great. It's a wonderful festival today, so it's really nice to get out. It's a good neighborhood.